ዩቲዩብ ከመጀመሩ በፊት ምን አይነት ኮንቴንት ልስራ የሚል ጥያቄ አብዛኞቻችን ጋር ይነሳል። እኔም እየተነሳብኝ ከነበሩ ነገሮች ውስጥ ይሄ አንደኛው ነው። ዛሬ ግን 5 የኮንቴንት ታይፖችን እና አይነቶችን ለይቼ እነግራችኋለሁ ማለት ነው። ለዚህ ቤተሰብ አዲስ የሆናችሁ ቤተሰቦቻችን የተሻለ እንሰራ ዘንድ ሰብስክራይብ በማድረግ ተባበሩን ስል ጠይቃችኋለሁ። እኔ ደግሞ ቢጂጋ ጉሉማ ነኝ። ስለዚህ ዛሬ ወደ ጉዳያችን እንሄዳለን ማለት ነው። ከነዚህ ውስጥ 5 ታይፖችን ለይቼ አውጥቼዋለሁ። እነዚህም ሃውቱ የሚልና ቲዩቶሪያል ክላሶች ናቸው። ሃውቱ ለሚለው አብዛኞቻችን ዩቲዩብ ላይ ገብተን የምንጠይቃቸው ጥያቄዎች ናቸው። ብዙ ጊዜ ሃው ቱ ሜክ መኒ፣ ሃው ቱ ክሬት ፔፓል አካውንት እና አዶቤ ቲዩቶሪያል ክላስ፣ በቃ ማንኛውም ቲዩቶሪያል ክላስ ብለን እንጠይቃለን። እነኚህን የምንጠይቃቸው አብዛኞቻችን የሆነችን እውቀት ለማግኘት የምናረጋት ሩጫ ነች ማለት ነው። ለዛም ደግሞ ይሄ አንደኛና ዋነኛው ነው። ሃው ቱ ሜክ መኒ፣ ሃው ቱ ክሬት ፔፓል አካውንት የሚሉ ጥያቄዎችን እናነሳለን። ስለዚህ መስራት ያለብን እነኚህ ላይ ማለት ነው። ሌላኛው ቲዩቶሪያል ክላስ ነው። ቲዩቶሪያል ክላስ በማንኛውም ቲዩቶሪያል ክላስ እንጠይቃለን፣ ለመውሰድም ጥረት እናደርጋለን። ይሄ አንደኛ ነው። ስለዚህ ይሄኛው የሚያስፈልገ ምን አይነቱ መሰላችሁ? ቻናል ክላሶች፣ ኦንላይን ሜኪንግ መኒዎችን ያጠቃልላል ማለት ነው። ይሄም ዩቲዩብ ላይ ብዙ ጊዜ ከ20 እስከ 30% ዩቲዩብ ላይ የሚመጡ ሰዎች የሚያያቸው ፕሮግራሞች ናቸው ማለት ነው። ስለዚህ ይሄን ለመስራት ተዘጋጁ። ሌላኛው ሁለተኛው ደግሞ ኢንተርቴንመንት ነው። ኢንተርቴንመንት ስንለው ብዙ አዝናኝ የሆኑ እይታዎች ናቸው። እነዚህም ቭሎጎችን፣ ቻሌንጆችን፣ ኮሜዲ ሪያሊቲዎችን፣ ላይፍ ስታይሎችን፣ ትራቭሎችን፣ ሚውዚኮችን፣ ድራማዎችን ያካተተ ነው ማለት ነው። ይሄም በኢንተርቴንመንት ውስጥ ይመደባል። ስለዚህ እናንተ በዚህ ውስጥ ምን አይነቱን ኒች መርጬ ልስራ ካላችሁ ደግሞ ይሄ ላይ አብዛኛው ዩቲዩብ መጥቶ የሚገቡ ሰዎች የሚጠይቁት ከ20 እስከ 30% የሚሆኑ ሰዎች እኚህን ኮንቴንቶች ይጠይቃሉ ማለት ነው። ስለዚህ ይሄንም መምረጥም ትችላላችሁ ማለት ነው። ሌላኛው ደግሞ ፕሮዳክት ሪቪው ነው። ሶስተኛችን ፕሮዳክት ሪቪው። ፕሮዳክት ሪቪው ብዙ ጊዜ ሰዎች የተሻለ እቃን ለመግዛት እና አዲስ የወጡ እቃዎችን ለሪቪው ያደርጋሉ። ስለዚህ ይሄንን የሚያደርጉበት ምክንያት አብዛኛው ጊዜ አዲሱን ለማስተዋወቅ፣ ሁለተኛ ነገር ደግሞ ጥራቱን ለህዝብ ይፋ ለማድረግ፣ ፋሽኖችን፣ ሌላኛው ደግሞ ሌግጀሪ እና ካር በተለይ መኪና ላይ ብዙ ጊዜ ሪቪው ይደረጋል ማለት ነው። ስለዚህ እናንተ ምን ላይ መስራት ትፈልጋላችሁ? ሌግጀሪ ላይ ወይ ደግሞ መኪና ላይ፣ ፋሽን ላይ? ይሄ በፕሮዳክት ሪቪው ውስጥ ያሉ ናቸው ማለት ነው። አንድን ፕሮዳክት ሪቪው ከማድረጋችሁ በፊት ምን ላይ ነው የሚለውን ደግሞ እዚህ ላይ አሁንም መለየት ይኖርባችኋል ማለት ነው። ስለ ፋሽን ነው፣ ስለ ሌግጀሪ ነው፣ ስለ መኪና ነው? ይህንን ጉዳይ ለይታችሁ ማወቅ ይኖርባችኋል ማለት ነው። አራተኛው ጌም ነው። ጌሚንግ ብዙ ጊዜ አብዛኛው ሰው ለመዝናናት ሲል ጌም ይፈልጋል። ላይቭ ገብቶ ለመጫወት ሲል ጌም ይፈልጋል አብዛኛው ዩቲዩብ ላይ የሚመጡ ሰዎች ማለት ነው። ከዚህም ደግሞ ከ10 እስከ 20% የሚሆኑ ሰዎች የዚህ ጥያቄ አላችሁ ማለት ነው። ስለዚህ ይሄንንም መስራት ትችላላችሁ። ግን አብዛኛውን ስራ የምትሰሩት እናንተ አካባቢያችሁ ላይ ያሉ ፕሮዳክቶች ምን ይመስላሉ፣ ለምን በእጃችሁ ላይ ያሉን ታገኛላችሁ፣ እነኚህን ነገሮች የሚለው ይወስናል ማለት ነው። ሌላኛው ሪያክሽን ቪዲዮ ነው። ሪያክሽን ቪዲዮ እኛ ሀገር ላይ ልክ እንደ አሌክስ፣ አብሬሎ ኤችዲ የሚሰሩት የሪያክሽን ቪዲዮ ናቸው። እነዚህም ደግሞ ትሬንድ የሆኑ በየሳምንቱ ትሬንድ የሚሆኑ ነገሮች ላይ ሪያክት የሚያደርጓቸው ነው። እነኚህም ደግሞ አብዛኛው ዩቲዩብ የሚመጣ ሰው ከ10 እስከ 15% የሚሆን ሰው ዩቲዩብ ላይ መጥቶ ጥያቄ ያነሳል ማለት ነው። ሌላኛው ሞቲቬሽን ነው። ሞቲቬሽን እንደ ድሮ አይደለም። አሁን ላይ ሞቲቬሽን እና ፐርሰናል ዲቨሎፕመንትን የሚጠይቁ ሰዎች ጥቂት ናቸው።
ያላቸው ቢሆንም ከ5 እስከ 10% ይይዛል። ይሄን ደግሞ ኢንስፓየርድ ለመሆንና ነገ ለሚሰሯቸው ስራዎች ራሳቸውን ቢውልድ የሚያደርጉበትን መንገድ ስለሚፈልጉ ይሄን ሞቲቬሽን ከዩቲዩብ ይመለከታሉ ማለት ነው። ስለዚህ እናንተ ደግሞ ምን ላይ መስራት እንዳለባችሁ ቢያንስ ቀላችኋል ብዬ አስባለሁ። ሌላኛው ደግሞ ሄልዝ እና ፊትነስ ነው። አሁን ላይ ሄልዝ እና ፊትነስ አብዛኛው ሰው ይፈልገዋል፣ ልክ እንደ በሀገራችን ዘይቤ አንጻር ማለት ነው። ይሄንም የሚፈልጉት ከ5 እስከ 10 የሚሆኑ ሰዎች ይፈልጋሉ። ሁሉም ዩቲዩብ ስለገባ ይሄንን ይፈልጋል ሳይሆን በፐርሰንት አከፋፍዬ ነው እየነገርኳችሁ ያለው ማለት ነው። ይሄንን ደግሞ ለይታችሁ ተረድታችሁ መስራት የእናንተ ግዴታ ነው። ውድ ቤተሰቦቻችን ከኛ ጋር ስለቆያችሁ በጣም አመሰግናለሁ። ቀጣይ የተሻለ እንሰራ ዘንድ ግን ሀሳባችሁን አስቀምጡልኝ። ከምንም በላይ ሀሳብ ይገነባል። የተሻለ ለመስራትም ካለበትም መስተካከል ያለበትን ነገሮች እንድናስተካክል ከሚያደርገን ትልቁ ነገር የእናንተ ሀሳብና አስተያየት ነው ማለት ነው። ስለዚህ ኮሜንት አድርጉልኝ፣ ኮሜንታችሁን ጻፉልኝ፣ ላይክ አድርጉት፣ ሰብስክራይብ ደግሞ አድርጉት። ሜቢ ዛሬ ሳይሆን ነገ የሚፈልግ ሰው ካለ ደግሞ ሼር በማድረግ ተባበሩኝ ብዬ ጠይቃችኋለሁ። ሰላማችሁ ይብዛልኝ። ነገ በቀጣይ እንገናኛለን።